ሰበር በድጋሜ ሁላችሁም ለፈተና ልትቀመጡ ነው። አስቸኳይ ነው። መረጃውን ልንገራችሁ። ከ2010 እስከ 2015 ዓ.ም በመጀመሪያ ሁለተኛና ሶስተኛ ዲግሪ ተመረቃችሁ የመውጫ ፈተና ሳትፈተኑ የዲግሪ ባለቤት ይሆናችሁ እንደገና የትምህርት ማስረጃችሁን ለማረጋገጥ ሲባል ለፈተና መቀመጣችሁ ግድ እንደሆነ ትምህርት ሚኒስቴር አሳስቧል። ማሻሻያው በኢትዮጵያ ውስጥ የሚንቀሳቀሱ ሁሉም የመንግስትና የግል ትምህርት ቤቶች ላይ ተግባራዊ እንደሚሆን የትምህርት ሚኒስቴር ገልጿል። ማሻሻያውን እናንተ እንዴት ናችሁ? ሁሉ ሰላም ራማን እንዴት ናችሁ? ሰላማችሁ ብዝት ይበል። እንዴት ናችሁ? ዛሬ ደግሞ በአዲስ መረጃ ብቅ ብያለሁኝ። ይቅርታ እንግዲህ ትንሽ ስለዘገዩ በአንዳንድ ነገሮች ያው የተወሰነ ሰዓት ዘግቻለሁ። ከዚህ በኋላ በየሰዓቱ ማቀርብላችሁ ይሆናል ማለት ነው። እንዴት ናችሁ? ስንባተ ሁሉ ሰላም ነው? ሁሉ አማን ነው? እንዴት ናችሁ? እንግዲህ እንደምታዩት መጀመሪያ ላይ እንደምታዩት እንግዲህ በዚህ ሰሞን አነጋጋሪ የሆነው እንግዲህ ከ2010 እስከ 2011 ዓመተ ምህረት የተፈተኑ ተመረቁ ተማሪዎች እንደገና ድጋሚ ይፈተናሉ የሚል እንግዲህ ትምህርት ሚኒስቴር ወይም ብርሃኑ ነጋ እንግዲህ ከ2010 እስከ 2015 ተመርቀው አንደኛ ደረጃ ሁለተኛ እና ሶስተኛ ዲግሪያቸውን የያዙ ተማሪዎች እንደገና ተፈትነው ማለፋቸውን ካረጋገጡ በኋላ ነው ውጤታቸው እንግዲህ ሰርቲፊኬታቸውን መረጋገጥ የሚችለው ብሏል። እንግዲህ በጣም የሚያሳፍር ነው። እንግዲህ ይሄ የሚያመለክተው ምንድነው? እንግዲህ የትምህርት ስርዓቱ የትምህርቱ ካሪኩለምና ስርዓቱ በጣም የተበላሸና የዋዠቀ እንደሆነ ነው የሚያመለክተው። ምክንያቱም አሁን በዚህ ሰዓት ሰው ልጅ ተመርቆ ስራ ይዞ ሚስት አግብቶ ልጅ ወልዶ ትዳሩን እየመራ ህይወቱን እየመራ ያለ ሰው እንደገና ድጋሚ ተፈትኖ ባያልፍስ ምን ሊሆን ነው? ከስራ ሊባረር ነው ወይስ ምን ሊያደርግ ነው? በጣም የሚያስጠላ ካሪክለም እየሆነ እየመጣ ነው። ምን እንዴት እንዲያስተውት እኔ አይዶን ነው አላውቅም። እስኪ እናንተ እንደማሰብ አስተያየት ኮሜንት ላይ እንዲገልጹልኝ እላለሁኝ። እንግዲህ የኔ አስተያየት እንግዲህ የነው ትዝብቴን ያለኝ ነገር አካፍያለሁ። ይሄ የትምህርትን ጥራት የሚያመጣ ሳይሆን የትምህርትን ጥራት የበለጠ የሚያበላሽና ለትምህርት ለሞራል ወይም ለሰራተኞች ሞራል ግሽፈት ነው እንጂ የሚሆነው እኔ እውነት የትምህርት ጥራት በዚህ መልኩ ይመጣል ብዬ አላሰብም ነው የምለው። ኦኬ እሺ፣ ወደ ሁለተኛው ቪዲዮአችን ስንሄድ ደግሞ የታዘብኩት ማለት ነው። ወደ ሁለተኛው ቪዲዮ ሲሄድ ደግሞ ምንድነው? ይሄ ደግሞ ምንድነው? አነጋጋሪዋ ኢትዮጵያዊት ናት። ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይህንን ቪዲዮ አምስት ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታም እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለችም። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። ሆነች አንዲት ልጅ መጣለች። ምስክር ከበደ እንግዲህ እኔ በምን መልኩ እንደሆነ አላውቅም። እንግዲህ ሞዴል ተብላ የኢትዮጵያ በእርግጥ ልጇ ታምራለች። በጣም ቆንጅዬ ናት። በቃ በተፈጥሮ ውበቷ ስታያት በቃ ኖርማል የምታምር ልጅ ናት። ነገር ግን እንደኔ ሀሳብ ነው እንግዲህ እናንተ ልትቃወሙትም ልትሉትም ትችላላችሁ። ግን እንደኔ ሀሳብ እቺ ልጅ በምን አንግል አይተዋት ነው? አሁን የኢትዮጵያ ሞዴል ጥሩ ልጅ የተባለችው በምን አንግል ታይቶ ነው? ወይስ የእንጀራ በቃ አይደለ የእሷ እንጀራ ማስገኛ ወይም ማደጊያዋ ምክንያቱ ነው እንጂ እውነት ኢትዮጵያ ከሷ እንደሷ ያሉና ወይም ከሷ የበለጡ ቆነጃጅቶች ልጆች የሉም ወይ የሚለው ትንሽ ጥያቄ ይሆንብኛል። ነገር ግን እንደዚህ ስል ደግሞ እሷ ቆንጆ ናት፣ እሷ ቆንጆ አይደለችም እያልኩ አይደለም። እሷ ቆንጆ ናት። እውነት ለመናገር በጣም ደስ ትላለች። ስለዚህ እነሱ ደግሞ እነ ማስተር አብነት እና እነ ብሩክ ኒውስ ሊያግዟት ቆርጠው እንደተነሱ ያው ቲክቶክ ላይ አይተናል። ደስ ይላል ሰው ማገዝ። እሷ ብቻ ሳይሆን ሌሎችም አርአያ ሆነው እንደሷ እሷን ብቻ ሳይሆን ሌሎችንም እንደሷ አለ አይደለ ተጨማሪ ቢያግዙ እኔ ደስተኛ ነኝ። እኛም ያቅማችን ያለን አክል እንደምናገዝ እርግጠኛ ነኝ ማለት ነው። እና ምን ለማለት ፈልጌ ነው፣ እሷ ብቻ ሳትሆን ብዙ ቆነጃጅቶች በኢትዮጵያ ውስጥ አሉ። ስለዚህ እነዛን ደግሞ እንደዚሁ ካሜራ አንጥሮ እንዳወጣት ያንን በካሜራ የሆነ አለ አይደለ በገጠመ ነው ሰው መቼም የሆነ መቀየሩ አይታወቅም። ስለዚህ ያንንም
ተሞክሮ ቢወሰድ ነው የምለው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ እላለሁ። እሺ የመጨረሻውና ደግሞ የሰሞኑ አነጋጋሪ የሆነው ደግሞ ምንድነው እንግዲህ አንድ ወንድማችን በጎንደር ዩኒቨርሲቲ እንደምታዩት ማለት ነው በጎንደር ዩኒቨርሲቲ ተመርቆ ለምርቃቱ እንግዲህ በሬ ተገዝቶ ምርቃቱ እየተሰናዳ ካለ እንግዲህ ለምርቃት የተገዛው በሬ በሚያሳዝን ሁኔታ ልጁን ወግቶ ገሎታል። እንግዲህ በጣም ያሳዝናል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ተመራቂው ወጣት ለራሱ ምርቃት የተገዛው በሬ ወቅቶት ሕይወቱ ማለፉ ተሰምቷል። በደስታና በፈገግታ የደመቀው ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማበት ማየት እንዴት ልብ ይሰብራል። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ሕይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ እጅግ በርካቶችን አሳዝኗል። የነገው የሀገር ተስፋ ለቤተሰቦቹ መከታና እንዲሁም ደግሞ የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንታት በፊት ነበር የምርቃት ካባውን የደረበው። ወላጆችና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርቶ ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ሕይወቱ ሊያልፍ ችሏል። ለወንድማችን ነፍስ ይማር፣ ለወላጆቹ ለመናገር በጣም ነው የሚያሳዝነው። እንዲህ አይነት ክስተት እኔ እስከዛሬ የመጀመሪያ ነው። በጣም ያሳዝናል። እዚወይ እንደኔ ሐሳብ እናንተ ባላቅም እንደኔ ሐሳብ ምንድን ነው ሲጀመር መጀመሪያም ለልጁ አሁን በዚህ ሰዓት ምርቃት ወይ ምናምን ብሎ ብር ማባከን የለበትም ነበር። ለልጁ ምርቃት የተገዛውን በሬ ለልጁ ቢዝነስ ማስጀመሪያ ለስራ ማስጀመሪያ ቢያደርጉት ከመጀመሪያውም ይሄ ልጁ ራሱ ላይሞት ይችል ነበረ። ግን እንግዲህ ቀኑ ስለሆነ ያችን ቀን ማለፍ ስለማይቻል የተፈቀደችለት ቀን ስለሆነች ያው እንግዲህ መጥፊያው ነው ለመጥፊያው ስለሆነ ነው ይሄ በሬ ለድግሱ የተገዛው ማለት ነው። ስለዚህ እንግዲህ እንጂ አሁን በዚህ ሰዓት በዚህ በኑሮ ውድነት ሰው እያንገበገበው እንደገና ለሰው ለወራባይ በሬ አርዶ ማስበላት በእውነት በዚህ ሰዓት እኔ እንጃ ምን አይነት አስተሳሰብ እንደሆነ ያላቅም። ኤኒዌይስ እንግዲህ ለወንድማችን ያው ነፍስ ይማር እያልን እንግዲህ ምንም ማድረግ አይችልም። ያው እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ በሌላ ቀን እስከምንገናኝ ድረስ እስከዛው ድረስ በቃ ቻው ባይ